ሀገራችን የሚሆነው ይሄ አራተኛው ፍጥረት ነው ማለት ነው። ቁርአን ስለዚህ ፍጥረት ሲያስተምር ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ጌታችን ይናገራል። በምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። መላኢካው ጅብሪል መርየም ዘንድ ተልኮ በመጣ ጊዜ ለሷ የተናገራትን ቃል አስታውስ። ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙም አልመሲህ ዒሳ የመርየም ልጅ ተብሎ ይጠራል። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄን አንቀጽ ትንሽ ሰፋ ያለ ማብራሪያ ልንሰጥበት ግድ ይለናል። ገና ሲጀምር ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ወልሙራዱ ቢሂ ጅብሪሉን ዐለይሂ ሰላም የተፈለገው መላኢካው ጅብሪል ነው። ወደ መርየም ተልኮ በመጣና ባበሰራት ጊዜ ለሷ ያላትን ቃል አስታውስ። አላህ ለነቢያችን ዐለይሂ ሰላቱ ወሰላም ከሳቸው በፊት ስለነበረው ነገር በቁርአን ላይ ሲያወሳላቸው አስታውስ በሚል ቃል ነው የሚነግራቸው ማለት ነው። ምን አላት መላኢካው ጅብሪል ወደ እሷ ተልኮ በመጣ ሰዓት? ያ መርየሙ አንቺ መርየም ሆይ አላት። መርየም የአላህ ሰላም በሷ ላይ ይሁን በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች። ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰችም። ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ የተጠራችው ቀጥታ ስሟ አልተጠቀሰም። ስሟ የተጠቀሰች ብቸኛ ሴት መርየም ነች። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው። በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት። ስለዚህም ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን መውሉድን ሒነ ዩውለዱ ኢላ መሰሁ ሸይጣኑ ፈየስተሂሉ ሚን መስህ ኢላ መርየም ወብኑሃ ዒሳ ዐለይሂ ሰላም። ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምፅ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምፅ ከእናቱ ማህፀን የሚወጣ የለም። መርየምና ልጇ ዒሳ ብቻ ሲቀሩ አሉ። ለምን? የእናትየው የሐና ዱዓ በአላህ እጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው። መርየም እኛ ሙስሊሞች ዘንድ ቦታ አላት። እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም። በጭንቅ ሰዓት ድረሽልን ብለን አንጠራትም። በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። ትልቅነት ነቢያችን ዐለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነቢያችን ዐለይሂ ሰላቱ ወሰላም ተጠርታለች። ከሴቶች መካከል የተባረክሽ ነች ሳይሆን ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አላህ ከዓለማት ሴቶች ሁሉ መርጦሻል። አጠቃላይ ከአደም ዝርያዎች ሁሉ ማለት ነው። ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም ዐለይሃ ሰላም። የአላህ ሰላም በሷ ላይ ይሁን። መርየም ነች ማለት ነው። እናም